ቤተሰብ ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ ያለው ፈጣሪ ይመስገን። ዛሬ ማሳያችሁ ብሮኮሊ ነው። ብሮኮሊ አሰራር ያኔ ወጥ ማለት ነው። ብሮኮሊ ይሄው ይሄ ባሮ ሽንኩርት ነው። ይሄው ይሄ ቀይ ሽንኩርት ነው። ይሄ ነው ቲማቲም ነው። ቤተሰብ ይሄ ነጭ ሽንኩርት፣ ይሄ ነጭ ሽንኩርት፣ ይሄ ድንች ይሄው ካሮት ይሄው ቤተሰብ እዚህ ጋር ተመጣጣለው። ይሄ ቲማቲም ነው ነግሬያለሁ። ይሄ ደግሞ ብሮኮሊ ነው። ስለዚህ አሁን መጀመሪያ ብሮኮሊውን እቀንጥሳለሁ። እንጨቱም ይደረጋል ለነገራችን ላይ ግን እንጨቱ ብዙም ቶሎ ስለማይበስል ይኸው ይሄን ለሁለት እንተካረጋለሁ ወራጣለሁ። ቤተሰብ እያያችሁ ማለት ብሮኮሊ በጣም ቆንጆ ነው። ቤታችን እዚህ ከፍታል ምግብ አልበላ ላላችሁ ሰዎች ያው እዚህ ጋር እቃለኝ ጎድጓዳ እዚህ ጋር እጨምረዋለሁ ቆሻሻ ምናምን ነገሮችን እንዲያወጣቸው ማለት ነው። ያው እዚህ ጋር ምን እጨምራለሁ? የሞቀ ውሃ አለ። የሞቀ ውሃውን እጨምርበታለሁ። ያው የሞቀ ውሃ ነው። ያሉትን ጀርሞችን ምኖችን ሙሉ ለሙሉ ይገላቸዋል እና ሽንኩርት እጨምርበታለሁ። ጨው እንዲገለው ማለት ነው። ቆሻሻው ምናምን እዚህ አስቀምጣለሁ። ይቀመጣል። እዚያም እንከታለሁ። ቤተሰብ ሽንኩርት ልከትፍ ነው። ሽንኩርቱን ለሰሱ ነው የማደርገው። ብሮኮሊውን ዘፍዝፌዋለሁ በለውና በሞቀ አድርጌ እዚያ አጥበዋለሁ። ሲጨርስ ሽንኩርት እንዳርፊያ እንታለው በሰጠና ሽንኩርት ነው ይከተላለው። ያው ድንቹን አለው ቤተሰብ ያው
አደርጋለሁ። እሳቴን እለኩሳለሁ ሽንኩርቱን ለማብሰል ማለት ነው። ያው መጥበሻዬን እጥዳለሁ። ውሃ ስላለው ትንሽዬ ድርጅት እስከዚያ ካሮቴን ከተሰራ እስከሚደርስ ካሮቴን በቀጫጭን ነው የምከትፈው። ቤተሰብ ያው እያያችሁ ነው። እዛ ደረቀ ዘይት ጨምራለሁ። ዘይት ላይ ሽንኩርቱን ጨምራለሁ። ባሮ ሽንኩርት ነው ካሮትን ጨምራለሁ። ካሮትን አድርጋለሁ። ትንሽ ጨው ጨምራለሁ። ያን ውሃ ምንም ስለማይጨመርበት ትንሽ ቲማቲምን ጎረድ አድርጌ እከታለሁ፣ ጨምርበታለሁ። ቲማቲም ነው የምከታለሁ። ትንሽ ጨምር
እዚህ ጋር የተፈረፈ በጣም ምርጥ ነው። በጣም የሚጣፍጠው ሆሮና ቅመሱ ቆንጆ ነው። እጨምራለሁ ሽንኩርቱን ቀይ ነጭ ሽንኩርትና የባህር ሽንኩርት አንድ ላይ ጨምርበታለሁ። ቲማቲም ይቀራል። ቲማቲም ይጨምረዋለሁ። ጠዋት ለማጨመር ማለት ነው። ይሄን እንዳለ ነው። ከሙንም እጨምራለሁ። ቆንጆ በርበሬ እጨምራለሁ። አሁን እስከዚያ አደርጋለሁ። ይሄ የዘፈዘፍኩትን ብሮኮሊ ማለት ነው። በሞቀ ውሃና በጨው አድርጌዋለሁ። አሁን በደንብ በስል ማለት አለበት። ብሮኮሊው ብዙ መብሰል አያስፈልገውም። ቶሎ ነው የሚሞተው ማለት ነው። ቶሎ ይበስላል። እዚህ ግን ቶሎ ይበስላል። ትንሽ ከበሰለ በኋላ እጨምርበታለሁ ብሮኮሊው። አሁን የተሰራሁትን ማነሳሳት ከዚህ ጋር አሁን ይሄንን አጥራለሁ ለሰው እያጠብኩ ነው። ሲቀቀል እንዴት መሰላችሁ? ሲቀቀል ኃይሉ ያልቃል። ኃይሉ ስለሚያልቅ መቀቀል የለበትም። ያኔ በእንፋሎት ነው። ካልሆነ ደግሞ በሞቀ ውሃ ነው ማጠብ ያለብን። እየቀቀለ ማስቀመጥ ያለብን ጨው አድርገን ማለት ነው። አንዳንድ ሰዎች ደግሞ በእንፋሎትም ያደርጋሉ። በእንፋሎትም ትንሽ እንጂ መቀቀሉ በሳት ጥሩ ያመጣል። ይሄው ይህን ይመስላል እንግዲህ የዛሬ ስራዬ። ቤተሰብ እንደምትወዱ ባለሙሉ ተስፋ ነኝ እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስራዬም እንደሚመስል ኮሜንት አፍርጉኝ፣ እመልሳለሁ። ማስተካከል ያለብኝ ነገር ካለ አስተካክላለሁ። ያው እናንተ ደግሞ የምታውቁትን ደግሞ ለእኔ አስተምሩ። እኔ ደግሞ የማውቀው እንግዲህ ነው፣ እንደማውቀው እየሰራሁ ነው። እማራለሁ ከእናንተም የብዙ ነገር እማራለሁ። እናንተም ደግሞ ከእኔ ደግሞ መማር ያለባችሁ ነገር ካለ ትማራላችሁ ማለት ነው። እሺ ቤተሰብ ይሄው አሁን ብሮኮሊውን ልጨምረው ነው። ይሄ በቃዋል እና 5 ደቂቃ ትንሽ 5 ደቂቃ ልቀቀው። ብሮኮሊው ከተጨመረ ብዙ ሰዓት ስለሚጨርስ ማለት ነው። ይሄ ይመስላል የዛሬ ስራዬ። ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ። ትወዱታላችሁ እርግጠኛ ነኝ። በጣም ነው የሚጣፍጠው። በተለይ አሁን ጾም ስለሆነ ቆንጆ ነው። ብሮኮሊ ኃይል አለው፣ ፕሮቲን ነው። በነገራችን ላይ በሾርባ ይበላል ብሮኮሊ። ብሮኮሊ የማይበላበት ቦታ የለም። አሁን ያው እየጨመርኩ ነው ብሮኮሊን ቤተሰብ
ይኸው ጨመርኩ። ያያችሁ አሁን ብሮኮሊውን ጨምሬያለሁ ቤተሰቦች። እዛ ጋር ምን ጨምራለሁ መሰላችሁ? ቁንዶ በርበሬ አለኝ። ቁንዶ በርበሬ ጨምራለሁ። በአረብኛ ፍልፍል አስወጥ ይሉታል። ከሙን ያው ከሙን ጨመርኩኝ። በጣም ይጣፍጣል። ያው ይቀመጥ ያናሰብ ግድ ይለዋል እንዳይዝ። ያው ትንሽ ቲማቲሙ ስላለው የቲማቲም ውሃ ነው የሚያበስለው በደንብ ውሃ ስለማልጨምር ማለት ነው። ብሮኮሊ ይመስላል። በነገራችን ላይ ቲማቲምም አለመጨመር ይቻላል። አለመጨመርም ትችላላችሁ፣ መጨመርም ትችላላችሁ፣ አለመጨመርም ትችላላችሁ። እኔ ግን ጨምሬያለሁ ቲማቲም፣ 2 ቲማቲም ማለት ነው እንጂ አለመጨመር ይቻላል። ያው ዝም ብሎ ብሮኮሊውን፣ ካሮቱን፣ ድንቹን፣ ባሮ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ጨው ምናምን ጨምሮ መስራት ይቻላል። እኔ እንዳያዝና ትንሽ ብስል እንዲል ነው የጨመርኩበት ቲማቲም እንጂ አለመጨመር ይቻላል። ይኸው እያማሰልኩ ነው። ጨውን እቀምሳለሁ። ያንሳል አያንስም? ያስፈልገው ከሆነ ትንሽ ያስፈልገዋል እንጂ ቆንጆ ነው። ጨምሬያለሁ ትንሽ ስለሚያንሰው ማለት ነው። ቤተሰብ ያያችሁ ነው ስራዬ እና አበረታቱኝ ቤተሰብ። ለእኔ ይጠቅመኛል። እናንተ ሸር ላይክ ባረጋችሁ ቁጥር ለሌላ ሰው እንዲደርስ ይሆናል እና እኔን ይጠቅመኛል። እናንተን ባይጠቅማችሁም እኔን ይጠቅመኛል። ቤተሰቦች አዳዲሶቹ ሸር ላይክ ሰብስክራይብ እያደረጋችሁ ግቡ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ ግቡ። ኮሜንት ስጡኝ፣ አስተያየት ስጡ። አስተያየታችሁን እመልሳለሁ። አበረታቱኝ። ያው የስደት እህታችሁ ነኝ እና አበረታቱኝ። አብረን እንደግ እላለሁ ቤተሰብ። ደግሞ የምታበረታቱኝ ምን አመሰግናለሁ። ገና አዲስ የሆናችሁትንም አመሰግናለሁ። ሁላችሁንም አመሰግናለሁ እኔ እና ስለዚህ ወዳችሁና ፈቅዳችሁ ስለምታዩን በጣም ነው የማመሰግነው። እሺ ቤተሰብ ይኸው ይህን ይመስላል ስራዬ። ያው እንግዲህ በቀላሉ መንገድ ኑሮን ለማሸነፍ እንደዚህ አድርጋችሁ ሰርታችሁ መብላት አንደኛ ፕሮቲን ነው፣ ገንቢ ነው፣ ኃይል ሰጭ ነው፣ ብዙ ነገር አለው። እንዲህ አድርጎ መብላት ይቻላል። በቀላል መንገድ ስታርገ
እናደርጋለን። ገንቢ ነው። በተለይ ካሮትና ብሮኮሊ በጣም ቆንጆ ነው። ነው እየጨረስኩ ነው። 5 ደቂቃ ነው የሚቀረኝ። 5 ደቂቃ በኋላ ወደ ምግብ እንበላለን ማለት ነው። አብረን እንብላ ቤተሰብ፣ አብረን ምሳ እንብላ። ለምሳ ነው ይሄንን እየሰራሁኝ ያለ። በምትፈልጉ በዳቦ ትበሉታላችሁ፣ በሩዝ ትበሉታላችሁ፣ በእንጀራ ይበላል። የማይበላበት ነገር የለም። በሁሉም ነገር ይበላል። እኔ ደግሞ ዛሬ የምበላ ደግሞ በዳቦ ነው። ዳቦ ጋር ነው የምበላው። ያው የፈለጉ ሩዝ ይበላሉ። እኔ ግን ዳቦ ነው የምፈልገው። ይሄን ብሮኮሊን በዳቦ ነው መብላት የምፈልገው። የምወደው ስራ ቦታም እንደዚሁ በዳቦ ነው መብላት የምፈልገው። እንዲሁ በሩዝ በእንጀራ መብላት ብዙም አይመቸኝም። ይሄ ታችሁን ቤተሰብ እና ስለምታበረታቱኝ በጣም አመሰግናለሁ። ይኸው ጨርሻለሁ። ይኸው ጨርሻለሁ። እዘጋለሁ። ቤተሰብ እዛ ጋር ደግሞ ወደ ቀይ ገልብጬ ስንቀምስ ስንበላ ታያላችሁ። መምጣት የምትችሉ እኔ ያለሁበት ቦታ ያላችሁ እንብላ አብረን። ሩቅ ያላችሁ ደግሞ ያው እንግዲህ በሀሳብ አብራችሁ ትበላላችሁ ማለት ነው። እኔ ጋር ቤተሰብ ይኸው ቤተሰብ ይሄን ይመስላል። እያችሁ ይሄን ይመስላል ቤተሰብ የሰራሁት። ይሄው እንግዲህ አብረን እንብላው። ሲልቅመሰው በማንኪያ ልቅመሰው። ዳቦ እስከማመጣ ቆዩ። ትጠብቁኛላችሁ። አላ እንዴት ነው? ይሄው ዋው ነው። የእውነት እጅን ያስቆረጥማል። የእውነት ስላችሁ እጅን ባልክሽ በሉኝ እና በተረፈ ቤተሰብ ከዚህ በኋላ አበረታቱኝ። የተለያዩ ስራዎችን እያስኩኝ እመጣለሁ። ምግብ ብቻ አይደለም፣ ያው ለማከውን የተለያየ ነገሮችን አዳዲስ ነገሮችን እያስኩላችሁ እመጣለሁኝና ወዳችሁና ፈቅዳችሁ ስለምታዩኝና ስለምታበረታቱኝ በጣም 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 አድርጌ አመሰግናለሁ። በፈጣሪ ስም ሰላም ዋሉልኝ ባይ። የዛሬ ቪዲዮ ይህን ይመስላል። ቻው።